አደይን አላገኘናትም እያላችሁ ነው? አዎ ጋሼ። አዎ ይለኛል። እጋበዛለሁ ብለህ ይኸው ሚስጥራችንን አንፈሸፍ። አብረን አለ ይጠጣን። ለምንድን ነው ይዘናት የምንመጣው? ምን እዚህ አዲስ ነገር አለ? እማይ እኔ አጮብኝ እማይ አንቺ ደነዝ በዚህ ጀበና አናትሽ እንዳልሽ እስካሁን ባንቺ ምክንያት የሆንኩት ይበቃኛል። እንግዶች ላይ ነው ቤት የምትጠርቂው? እንደምን አጉድ ነሽ አባዬ። እህትሽ የት አለች? እህቴ ከጠፋሽ እንት ግዚዋ ስርዓት ይኑርሽ እሺ። ከዚህ በኋላ አንድ ቀን ብትወጪ አጋጭሻለሁ። አንቺ ተንከሲስ ምን አባሽ እያደረግሽ ነው? ከነጋ እኮ ደቂቆች አልፎታል። አባዬ እየመጣ ነው። ኧረ ደርሷል እዚህ ጋር። የምርሽ ነው ብራ? ነይ አንተ ምን እያደረክ? አንተ ወሽካታ ስልኬን አምጣ። አንተ ና ሴታውን ወይ ግሩም ለጋብዛችሁ ብሎ ሰራልን አይደል? ይሄ ሁሉ አንተ ጥፋት ነው። በሬ ሆይ ሳሩን አይተህ ገደሉን ሳታይ ማለት እንዳንተ ነው። እጋበዛለሁ ብለህ ይኸው ሚስጥራችንን አንፈሸፈሽኩ። እንደዚህ ያደርገናል ብዬ መች አሰብኩ። ይኸው ዝም ብለህ የምትወሰነውን ነገር ማቆም አለብህ። ዝም ብለህ እንዳትወስን። ይኸውልህ እንደውም ታውን በኋላ እኔ የምልህን ትተገብራለህ። አከተል ምንድን ነው የምትይው አንቺ ደግሞ? መጣን አንከፍላለን። ይኸው ቆመናል አይደለም? ምን ያለሽ 400 ብር 400 ብር ላይ ዘፍቆን ሄደ። ይሄ ዘፈቅ ጫኔ ወይ ይሄ ጥፋት ያንተ ነው አይደል? አዎ አየህ አይደል ጥፋትህ? አዎ ለጥፋቱ ማካካሻ ምን ታደርጋለህ? 400 ብሩን ትከፍላለህ። አብረን አለ ይጠጣን። 200 አንተ 200 ነው ይከፍላልን። ጫኔ 200 ቢኖረኝ እኔ የእሱ ልጅ እንታያረጋለሁ። ና ጫኔ ልጋብዝህ አልልህም ነበረ? ይኸውልህ ጓደኛዬ ነህ አንተ። እኔ እስከ ታመጣዋለሁ። እባክህ ተባበረኝ። ተጋግዘን ከጉድ እንውጣ። ሰማህ ሆይ? ይኸው ይሄን ነገር ጋሽ ከፌ ከሰሙ እኛ ላይ መተማመናቸው ይሸረሸራል። እሳቸው ደግሞ እዚህ ውስጥ ምን አገባቸው? ይሄ ሰው እኮ ስልኩን ወስዶ ሲያወራ ነበረ። በል ደውል። ምን ብሏቸው ይሆን? አዎ ደውልላቸው። ደውሎ ምንድን ነው በአራት መለኪያ አረቄ እንዲህ ፍፍ የሚያደርግህ? አምጣው። አሎ ኧረ መጣችልህ ጫኔ። ደግሞ አጠና ይዛለች እባክህ። ወይ እንዴ ምን አንቺ ልጅ ቆይ ለምንድን ነው የምትከታተለው? ቆይ ለምንድን ነው የምትሮጡት? በቤታችሁ መተን ደግሞ አተናችሁ ነበር። እቤት ደግሞ ምን ልትሰሩ ነው የመጣችሁት? አደይ ገጠር እንደሄደች ሰምታችኋል አይደል? አደይ ምን ሆነች? ዳይመንድ የአደይ መኖሪያ ቤት የምታውቀው አንተ ነህ። ስለዚህ ይዘኸኝ ትሄዳለህ ማለት ነው። እና ታዲያ ባቁስ አደይ ጋር ውሰደኝና አደይን ይዘናት እንምጣ። ለምንድን ነው ይዘናት የምንመጣው? ምን እዚህ አዲስ ነገር አለ? አደይን ሄዳችሁ ልታምጣት ነው? እኔ ወደዛ መንደር መሄድ አልፈልግም። ለምን አደይን ሄዶ ማምጣት አስፈለገ? ፈልጋት ነው እንዴ? አደይ ከዚህ ስትሄድ ሳናቅ ብዙ ነገር አስቀይመናት ነው ሄደችው። ስለዚህ አሁን አደይን ይቅርታ መጠየቅና መመለስ እፈልጋለሁ። ለዚህ ግን ጊዜ የለንም። ዛሬውኑ መሄድ አለብን። አዎ ዳይመንድ፣ አደይን ሄደን ከዛ ሰውዬና ከአባቷ ይዘን መምጣት አለብን። ኧረ እባክህ ቀልደኛ። እዛ ድረስ የምትሄድበት ጨላለህ እንዴ? ተቀማጭ ብር አለ እንዴ? ኧረ እባክህ በናሳማ ቀልድ የለም። ዳይመንድ አትስገብገብ፣ ስንመለስ እንሞላዋለን። ለብር ከሆነ እኔ ሙሉ ወጫችሁን እሸፍናለሁ። የምርህን ነው? አዎ ዳይመንድ፣ ጊዜ የለንም እንሂድ። ቆይ እናንተ ሁለታችሁ ላፈቀራችኋት የኔ መንከራተታው ምንድን ነው የሚባለው? ብቻ አደይን እናግኛት እንጂ ክሳለሁ ዳይመንድ። እንደዛ ከሆነ ይመቸኛል። እንሂድ በቃ። አንተም ትሄዳለህ? አዎ እሄዳለሁ። አንተ ደግሞ ምን ልትሰራ ነው የምትሄደው? አደይን ላመጣት ነው። አደይን ለማሳመን እኔና ዳይመንድ በቂ ነን። ሌሎቻችሁ እዚህ ሁኑ። እሺ እንዴ ዴቭ፣ እኔ አንተ በሌለበት እዛ ቤት ብቻዬን አልሄድም። ገጠር ትሄጃለሽ ሊዱ? አዎ ሄዳለሁ። እዚህ ከቤዛና ከፍቅር ጋር ተቃጥዬ ከመሞት ካንተ ጋር እዛ ገጠር በሄድ ይሻለኛል። እኔም ያለ ኪንጎ የትም አልሄድም። እሺ አሁን ጊዜ የለንም እንሂድ። እሺ ሻንጣ ምናምን አንይዝም? ሴትዮ ቫኬሽን አይደለም እሺ፣ የምንሄደው ሰው ፍለጋ ነው። እንዴ እና ኦሌንም እኮ ሳልሰናበት ነው የምሄደው እኔ። ይኸውልሽ ሊዱ፣ የዛን ልጅ ስም እንዳትጠሪሽ። ምን አደረገ እሱ? በቃ አቡ እንሂድ በቃ፣ ሰዓት የለንም። መኪና ያመልጣለች። ስሚኝ ማህቴ፣ ያቺ ሮማን ያገባች ጊዜ እንዴት እንዳለ ላሳይሽ። እንዴት ነበር? የአይኔ አበባ አበባ የአይኔ አበባ አበባ የአይኔ አበባ ሮማን የኔ ጓድ የአይኔ አበባ አገባች ሙሽራ። እንዴ ታዲያ ምን ልታገባ ኖሮ አንቺ? አንተ ምን ነው
አሹዬ ምን ነክቶ ነው? ማን አሮጦ ነው የመጣው? አዴ ተዚህ መሄድ አለብሽ። ወዴት ነው የምንሄደው? አሹ ምን ነው የተፈጠረ አዲስ ነገር አለ? ምን ሰምተህ ነው? አባትሽ ከተማ ይመጣ መኪና አጥቶ ነው እንጂ እዚህ መሆንሽን አውቋል። እንዴ እንዴት አወቀ? ቆይ አንተ ለሰው ተናግረሃል እንዴ? ኧረ እኔ በፍጹም ለማንም አልተናገርኩም ብርሃን። እንዴት? ቆይ እህቴ እዚህ መምጣቷን ሊያውቅ ቻለ? ከሶስታችን ውጭ እኮ ማንም የሚያውቅ ሰው የለም። እንዴ አለልኝና ጫኔ አደይ እዚህ እንደሆነች ያውቃሉ። የት አይተውኝ? የእነሱ መንደር እኮ የኛ የድሮ ቤታችን ነው አይደል? አዎ፣ ነገር ግን ጠላ ሊጠጡ እዚህ ብርቅዬ ጋር ይመላለሳሉ። ውጭ ስትወጪ አይተውሽ ይሆናል። ወይ ጉድ! አሁን መቼ ነው ከእኛ ራስ የሚወርደው ይሄ ሰውዬ? ምን ተሻለን እንደው? እኔም ታለልኝና ከጫኔ ጋር ላወራ ስሞክር ነው የጫኔ ስልክ ሲጠራየውና ሸሽጌ ይዤ ወጣሁ። ከዛስ? ተዛማ አባታችሁን አወራሁት እንደ ጫኔ ሆኜ። ምን አለ? ከተማ ወደ ገጠር የሚዘልቅ መኪና አጥቼ ነው እንጂ እስከ ነገ አሊያም ዛሬ ማታ እዚህ ደርሳለሁ ብሏል። አደይ እዚህ እንዳለች ያውቃል? አዎ ያውቃሉ ብርሃን። አለልኝና ጫኔ እሳቸው እስኪመጡ ድረስ አደይን አፍኖ ሸሽገው እንዲያስቀምጧቸው እንደተመካከሩ ነግረውኛል። እንዲሁ ይሄ የተረገመ አባታችሁ መቼ ነው አርፎ የሚቀመጠው? እናሻው ምን ባደርግ ነው የሚሻለኝ? ዛሬ በዛሬ አታገኝም አደይ መኪና። ወይ እስከዛ ተሸሽገሽ ቆይተሽ እዚህ ደርሰው አተውሽ ሲመለሱ ትመጪ? እሺ ቆይ አሁን የት ነው የሚሸሸገው? አደይ ብርሃን ከዚህ ራቅ አድርጋ ትውሰድሽ። እኔ መጥቼ መልእክት ስነግራችሁ ትመለሳላችሁ። አዎ እንደሱ ይሻላል። በይ ብርሃን ቶሎ በይና ባገልግል ምግብ ቋጥሪ። በኋላ አሹም አብሯችሁ ይሄዳል። እማዬ አንቺንማ እዚህ ብቻሽን ጥለንሽ አንሄድም። አደይ እናትሽም እንዳያደርጓት ብለሽ ነው? አዎ ልጅ፣ እኔን እንደሆነ ማንም ቀና ብሎ አይናገረኝ። ይህን ያህል ስጋት ከገባሽማ እናንተን አድርሼ ወደማይ ይመለሳሉ። እዲያ ተው አሹዬ፣ እኔን እንደሆነ ማንም እየመጣ አይደለ እንዲህ የሚፈነጭብኝ። ይልቅዬን እናንተ ማንም እንዳይደርስባችሁ በቶሎ ሂዱ። አንቺም ሂጂና ምግብና ውሃ አዘጋጅ። ለእኔ አትጨነቁ። ምን ላደርግልሽ እህት አለም? እማይጋው ስጄ እንዳልደብቅሽ ሰፈሩ ቅርብ ነው። ኋላ መውጫሽ ጠፍቶች ትወዛገቢያለሽ። አትጨነቃሹ። አሁንም እኮ እንደ ወንድም እየሸሸከኝ እየጠበከኝ ነው። መቼም የኛ ጣጣ አይለቀም፣ ማለቂያም የለው። እንደ ፈጣሪ ብድሩን ይክፈል። አንቺ ብርሃን ቶሎ በይ እንጂ ምን እየጠበቅሽ ነው? እሺ እንሂድ። እናቴ ራሽን ጠብቂ። ለእኔ አትጨነቂ ልጅ። ይልቅ አባትሽ እጅ እንዳትገቢ በተቻላችሁ መጠን ራሳችሁን ጠብቁ። እሺ ማየ፣ እዛ ጋር እንጥላለ። ራስሽን ሸፍኝና ውጭ። ፈጣሪ ከላይ ሆኖ ይጠብቅሽ ልጄ። እኔ የምልሽ ቤዛ፣ ወይ ማይ አደይን ታውቂያታለሽ እንዴ? ኧረ አላውቃትም። ትናንት አደይ ስትይ የሰማሁሽ መሰለኝ። ያው ፍቅር አደይ አደይ ስትል ሰምቼ ነው እንጂ የት አውቃታለሁ ብለሽ ነው? ምን የመሰለች ቆንጆ መሰለች። መልኳ ነው? ስራዋ ነው እንጂ ፍጥነቷ፣ ቅልጥፍናዋ፣ ትህትናዋ። ምን አለ የወለድኳት ልጄ እንደሷ በሆነችልኝ የምታስብል ልጅ እኮ ናት። ይሄን ያህል? አዎ ቤዛ። ወዴት ነው ቤዛ? ቡና ያልተመቹት መሰለኝ ማይ። እና ባይመቸንስ ይሄን ቡናውን አላፈላም ልትይ ነው? ምን አይነቷን ሰነፍ ነው ያመጣችሁብኝ? ቤዛ ተረጋጊ እንጂ። እማዬ በጣም ይቅርታሽ። ትንሽ ቤዛ ችኩል ስለሆነች ነው እንጂ ሌላ ነገር አስባለሁ። እሺ በቃ ይቅርታ ማይ። ቆንጆ ቡና ነው ማፈላልሽ። እማዬ አደይ ለምደሻት ነው እንጂ እኮ ቤዛ በጣም ተተርና ጎበዝ ሰራተኛ ነች። ምን ሰራተኛ? ይቅርታ ቤዛ። አዎ ሰራተኛ። ስራሽ አይደለም እንዴ? ከዚህ በኋላ ደግሞ ይህን ጸጉርሽን ሻሸብ አድርጊበት። እኛ ዘላለማችን አንቺን ጸጉር ስንበላ አንኖርም። እና ታዲያ ሻሽ ልሰር? አዎ ግጥም አድርገሽ ሰሪ። ስራሽ የሰራተኛ ባይሆን እንኳን አለባበስሽን አስተካኪ፣ ጥፍርሽን ቁረጪ። ይሄ የምትቀባቢውን ነገር ደግሞ አቁሚ። ማታ የበላት እንጀራ አሁን ድረስ ሎሽ ነው እያለኝ ያለው። ጥፍርሽን ተቆረጪ። ስራውን ባቺ እንኳን እንደ ሰራተኛ ልበሽ። ምን ታጉረጠርጫለሽ? ሁ ምን አይነቱን ሰነፍ ነው ያመጣችሁብኝ?
እየሰማ ነው አይደል ባርኪ? ይሄ ሁሉ ያንተ ስራ ነው። እናት እንዴት እንደ Subscribe to my channel.